ጁሊያን ኮፔዝ ይባላል። 17 ዓመቷ ሲሆን ስለ ዋይልድ ላይፍ ለማጥናት ወደ ፔሩ የሄዱት የሁለቱ ጀርመናውያን ዞኦሎጂስቶች ብቸኛ ልጅ ነበረች። በዲሴምበር 24 1971 የፔሩ ዋና ከተማ በሆነችው ሊማ ውስጥ ወደሚገኘው ላንሳ የአየር መንገድ በረራ ቁጥር 508 ከእናቷ ከማሪያ ኮፔዝ ጋር ሆና ክሪስማስን ከአባቷ ከአቶ ሃንስ ዊሊያም ኮፔዝ ጋር አንድ ላይ ለማክበር በማሰብ ወደ ምስራቃዊ ፔሩ ወደ ሆነችው ካልፓ ይሳፈራሉ። ለ40 ደቂቃ ከበረሩ በኋላ ፕሌኑ የአማዞን ጫካ በላይ ሲደርስ ኃይለኛ መብረቅ ያዘነ ዝናብ ውስጥ ይገባል። የዓይን እማኝ እንደተናገረው ከሆነ በቀኝ በኩል የነበረው የፕሌኑ ክንፍ በእሳት እየነደደ ነበር። ከደቂቃዎች በኋላ ፕሌኑ መሰባበር ይጀምራል። ጁሊያን ከወንበሯ ቤልቷን ሳፈታ ነበር የተቀመጠችው። ኤርክራፍቱ 10,000 ጫማ ከፍታ ላይ ነበር። በፍጥነት ወደ ጫካው ይከሰከሳል። ተአምራዊ በሆነ ሁኔታ ከአደጋው ትተርፋለች። የሚገርመው በቀጣዩ ቀን ከእንቅልፏ ስትነቃ ብቻዋን ነበረች። እናቷንም የትን ቦታ ልታገኛት አልቻለችም ነበር። የአንገቷ አጥንትና እግሯ የመሰበር አደጋ ሲያጋጥመው ዓይኗ ደግሞ በከባዱ ሁኔታ አብጦ ነበር። ይህ ሁሉ ጉዳት ቢኖርባትም ጁሊያን ግን ምንም አልፈራችም ነበር። ምስጋና ሳይንቲስት ለሆኑ ቤተሰቦቿ አይሁንና ስለ ጫካ እንድታውቅ በጫካ ውስጥ በህይወት ለመቆየት የሚያስችሏትን ቁልፍ ነገሮች እንድታውቅ አድርገው ነበር ያሳደጓት። ከነዚህም በጣም የጠቀማት የነበረው ትናንሽ የውሃ ወንዞችን እንድትከተል ነግረዋት ነበር። ያም ሰው ወዳለበት ቦታ ሊያመራት ይችላል በሚል ነበር። ጁሊያን ለ11 ቀናት ከፕሌን ውስጥ ባገኘችው ከረሜላ በቀር ምንም ነገር ያልበላች ሲሆን ከትናንሽ ምንጮች ውሃን ትጠጣ ነበር። የምትተኛው መሬት ላይ ሲሆን ያም ደግሞ ለተለያዩ ነፍሳትና የጫካ እንስሳት የተጋለጠ ነበር። እንዲሁም ምንም አይነት ሕክምና ስላላገኘች ቁስሏ ወደ ኢንፌክሽን ተቀይሮ ነበር። ይህን ሁሉ ተቋቁማ ነበር በጫካ ውስጥ የምትራመደው። በሰውነቷም ላይ የእንስሳት እጭ የተጣበቀባት ስለነበር ከፕሌኑ ነዳጅ ማጠራቀሚያ ባገኘችው ጋዞሊን እነርሱን ለማስወገድ ትጠቀምበት ነበር። በመጨረሻም አንድ ትንሽዬ ወንዝ ዳርቻ ትደርሳለች። ትንሽ መጠለያ ተሰርቶም ታገኛለች። ያም ቤት የአንድ እንጨት ቆራጭ ቤት ነበር። ጁሊያን ሰውየው እስኪመጣ እዛው ለመጠበቅ ትወስናለች። እናም በስተመጨረሻ ሰውየው ይመጣል። ጁሊያንን ሲመለከታት በጣም ይደነግጣል። ከዛም ቁስሏን ካከመላት በኋላ በአቅራቢያቸው ወዳለው መንደር በጀልባው ይወስዳታል። ከዛም ወደ ሆስፒታል ያደርሳታል። ከቀናቶች በኋላ ጁሊያን ከአባቷ ጋር ትገናኛለች። ደስታዋ ከደረሰባት ከባድ ልብ ስብራት ጋር ተደባልቆባት ነበር። በግጭቱ እናቷና ሌሎች 91 ተሳፋሪዎች ሕይወታቸው ሲያልፍ የተረፈችው ብቸኛዋ ሰው ጁሊያን ነበረች። ከአደጋው በኋላ ጁሊያን ባዮሎጂ ፊልድ ያጠናች ሲሆን እንደ ቤተሰቦቿ ዚኦሎጂስት በመሆን አገልግላለች። እንዲሁም የተለያዩ መጽሐፍት የጻፈች ሲሆን ዌን አይ ፌል ፍሮም ዘ ስካይ የሚለው መጽሐፏ ግን በዓለም ዘንድ የማይረሳ ታሪክን ጽፎ ያለፈ ነው። የተለያዩ መጽሐፎች፣ ዶክመንተሪዎች እንዲሁም ፊልሞች የተሰሩላት ጁሊያን በአሁኑ ጊዜ የ70 ዓመት አዛውንት ስትሆን እስካሁን በሕይወት አለች።